ስቃይ ነው ያልፋል። ለቅሶ ነው ያልፋል። ሐዘን ነው ያልፋል። ግራ መጋባት ነው ያልፋል። አንገት መድፋት ነው ያልፋል። ብቸኝነት ነው ያልፋል። ስቃይ ነው ያልፋል። ጥገኝነት ነው ያልፋል። የበታችነት ነው ያልፋል። እስኪ አንድ ሰው ጮሆ ያልፋል ይበል። ሚያንገዳግዳችሁ ያልፋል። ሚያናውጣችሁ ያልፋል። ሚያስለቅሳችሁ ያልፋል። በሚያስደነግጥ ሁኔታ ያልፋል። እንዲህ ካልክበት ዞሩ ስትል አልፏል። ዝቅ ካልክበት ቀና ስትል አልፏል። ሄደ ስትመለስ አልፏል። ወርደ ስትወጣ አልፏል። ያልፋል። 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 መንገድ ላይ ለምታገኛቸው ሰዎች፣ ታክሲ ውስጥ ለምታገኛቸው ሰዎች ያልፋል በለው። ምንድነው የሚያልፈው ካለ ዝም ብለ ይለፋ። የሚያልፍ ነገር አለ፣ ያልፋል በለው። የሚያስጨንቅ ሁሉ ያልፋል በለው። መልካም ዜና ያልፋል። ያልፋል። ዮሐንስ ሲያልፍ ነው ያየው። ያረጀ ሰማይ ሲያልፍ፣ ያረጀ ምድር ሲያልፍ፣ ያረጀ ባህር ሲያልፍ፣ ያረጀ ነገር ሁሉ ሲያልፍ አየ። በምትኩ አዲስ ነገር አየ። ሲያልፋ ያለው መከራችሁ ሲያልፍ፣ ዝቅ ማለታችሁ ሲያልፍ፣ የበታችነታችሁ ሲያልፍ፣ ለቅሶና ሐዘን ሲያልፍ ይታየኛል። ይታየኛል። ጌታ ኢየሱስ ተመልሶ ሲመጣ በባርነት ቀንበር የተያዙት በሙሉ ነፃ ይወጣሉ። የሰው ልጆች ብቻ አይደሉም፣ ፍጥረት በሙሉ የጌታን መምጣት እንደሚጠባበቁ መጽሐፍ ቅዱስ ይናገር። ይናፍቃሉ ይላል። ምድር በባርነት ስር ናት። የሚታየው የማይታየው በሙሉ የክርስቶስን መምጫ በጉጉት ይጠባበቃሉ። ክርስቶስ ተመልሶ ሲመጣ ድካም ያበቃል፣ ረሃብ ያበቃል፣ ስቃይ ያበቃል። መብራታችሁን አብርታችሁ ልባችሁን አዘጋጅታችሁ ጠብቁ። ሙሽራው ተመልሶ ይመጣል። ሰርጋችን ዛሬ ከሰዓት ሊሆን ይችላል፣ ማታ ሊሆን ይችላል። ቶሎ ብለን ተዘጋጅተን እንጠብቅ። ለ70 ዓመት ለ80 ዓመት የጠጣው የመከራ ጽዋ ኢየሱስን ስታገኝ ሙሉ በሙሉ ይረሳል።